ሰላም ሰላም ውድ ኢትዮጵያውያንና ኤርትራውያን እንደምን ከረማችሁ? እንደምን አላችሁ? በቀደም ስለ ቢቲሲ ኤግዚት ፖይንት ፕላስ ደግሞ ስቶፕ ሎስ ፖይንት በተደጋጋሚ እያወራን ነበር። ዛሬም በሌላ ቪዲዮ መጥቻለሁ። ፕሊስ ቪዲዮ ከመጀመሪያ በፊት ይህን ቪዲዮ ለብዙ ሰው እንዲደርስ ላይክ፣ ሼር፣ ሰብስክራይብ አድርጉ። ቲክቶክ ላይ ከሆናችሁ ፎሎ፣ ላይክ፣ ሼር ማድረግ እንዳትረሱ። እንዲሁም ዩቲዩብ ላይ ከሆናችሁ ፕሊዝ ሰብስክራይብ አድርጉ። ፕላስ ደግሞ እንደነገርኳችሁ ለሌላ ሰው ለብዙ ሰው እንዲደርስ ሼር አድርጉ ቢካዝ ኢትስ ካይንድ ኦፍ ቬሪ ኢምፖርታንት ቪዲዮ። ዛሬም እንግዲህ ስለ ቢቲሲ እና ስለ አንዳንድ ቶኬኖች ነው የምናወራው ላይክ ኢቴሪየም፣ ሶላና እና ቢኤንቢ። ከረንትሊ በእርግጥ ያው በቀደም ኤግዚት እንዳደረጋችሁ ተስፋ አድርጋችኋል ብዬ ተስፋ አደርጋለሁ። ኦር ስቶፕ ሎስ ኦርደር እንዳደረጋችሁ ተስፋ አደርጋለሁ ቢካዝ ይህን በቀደሙ ክላስ ላይ ዲስከስ አድርገናል እና ዛሬም ክሪፕቶ ቢቲሲ እንደምታዩት ያው የተወሰነ ዳምፕ አድርገዋል ኦር የተወሰነ ዳምፕ አድርገዋል እና ሜይቢ ቀጣይ ካንድል ላይ ልትገቡ ትችላላችሁ። ያው ከረንትሊ ምንም አይነት ኮንፈርሜሽን የለም። በእርግጥ እዚህ ጋር እንደምታዩት እዚህ ጋር እንደምታዩት ስቶካስቲክ አርኤስአይ በዚህ ካንድል ላይ ዜሮ ነው። ኦኬ እዚህ ጋር እንደምታዩት ዜሮ ነው። ስቶካስቲክ አርኤስአይ በዚህ ካንድል ላይ አይታችሁ ከሆነ ዜሮ ነው። ኦኬ ፕላስ ደግሞ ማክዲ በዚህ ካንድል ላይ ኔጌቲቭ 121 ነው። ኦኬ this is a kind of good point but I cannot recommend you to enter at this point. You need to wait for confirmation. Okay ስለዚህ ምንም አይነት ኮንፈርሜሽን የለም። ፕላስ ደግሞ ዊኬንድ ነው። you need to be careful. okay ይሄ በጣም ላይክ ወሳኝ ፖይንት ነው። ሜቢ ኮንሶሊዴት ሊያደርግ ይችላል ኦር ባውንስ ባክ ሊያደርግ ይችላል። we don't know. okay just we need to be careful እና ቀጣይ ካንድል ላይ ምን ሀፕን እንደሚያደርግ ሞክ ኦር ዌይት ኦር መጠበቅ ይጠበቅብናል ማለት ነው እና ቀጣይ ካንድል ኦልሞስት ከ10 15 ደቂቃ ከ10 ደቂቃ በኋላ ታያላችሁ ምን አይነት ቢሄቨር እንደሚያሳይ ማለት ነው እና ይሄን ይመስላል። ሌላ ደግሞ አርኤስአይ አይ ቲንክ ለሚ ኢኔብል አርኤስአይ ኦቨር ሂር አርኤስአይ ስቴኒያው ምን እንደሚመስል ማለት ነው እና ለምሲ here. So I think let me just disable some of them from here. What is it? It's here. So እነዚህን ዲስብል ማድረግ ትችላላችሁ በቀደም እንዳልኳችሁ። ፕላስ ደግሞ ይሄን ደግሞ ላይክ 80 እና 20 መጠቀም ትችላላችሁ ይላል። ስለዚህ አርኤስአይ ምንም አይነት ኮንፈርሜሽን የለም። በእርግጥ ከረንት ካንድል ላይ የአርኤስአይ ቢሄቨር 30 ነው። ያው በጣም ጥሩ ፖይንት ባይባልም ያው በግማሽ ኢንተር ማድረግ ትችላላችሁ። ባይዘው ያው ዊኬንድ ነው ያስፈራል። ግን ላይክ አካውንታችሁ ሉዝ እንዳይሆን ብዙ አካውንት ሙሉ አካውንታችሁን ሉዝ ከማድረጋችሁ ላይክ በግማሽ ኦር ሃፍ በቃ አፎርድ የምታደርጉትን ላይክ አፎርድ በምታደርጉት እንትን ባላንስ ኢንተር ማድረግ ትችላላችሁ ኦር መግዛት ትችላላችሁ ማለት ነው። ግን ለቀጣይ ካንድል ኮንፈርሜሽን ብትጠብቁ ደግሞ ሞር የተሻለ ነገር ልታገኙ ትችላላችሁ ማለት ነው። ሌላ ቢቲሲ ቢሄቨሩ ቤዚካሊ ይሄን ይመስላል። ፕላስ ደግሞ ከረንት ላይ ላይክ ወርልድ ይሄ ፖለቲካል ሲቹዌሽን ኢትስ ኖት ትሩ ኢትስ ኖት ጉድ ሶ እሱንም ያለውን ኒውስ ቼክ ማድረግ ይጠበቅባቸዋል። ከረንትሊ ኤዥያን ማርኬት ነው እንደዚህ እያደረገ ያለው። ቤዚካሊ ኤዥያን ማርኬት ኦልሞስት ከተወሰነ ሰዓታት በኋላ ሊዘጉ ይችላሉ። ግን ዞሮ ዞሮ የፖለቲካል የወርልድ ፖለቲካል ኢሹ የኢራን እና የአሜሪካን ጦርነት
እሱን ኒውስ የተለያዩ ኒውስ ቼክ ማድረግ ይጠበቅባቸዋል። ፕላስ ደግሞ ከረንትሊ ይሄ ፌድ ሬት ከት ያደርጋል ተብሎ ይጠበቅ ነበር፣ ግን ያው ሪጀክት ነው ያደረገው። በቀደም አይታችኋል ብዬ አስባለሁ። ሬት ከት ሪጀክት ተደርጓል፣ ጁላይ ማለት ነው። በቀደም ትናንትና ነበረ። ያ ነገሮች ያው ማርኬት ላይ የተወሰነ ተጽዕኖ አሳድረዋል ማለት ነው። ስለዚህ we need to wait. Like I said, it's a weekend, plus it's dumping. We don't know the next step, okay? ስለዚህ ኮንሶሊዴት ሊያደርግ ይችላል or maybe bounce back ሊያደርግ ይችላል። ያ ይሄን ማንም ፕሬዲክት ማድረግ አይችልም ማለት ነው። እና ይሄ ግራፉ ሚለን ከረንትሊ ግራፉ ሚለን ግን ያው ዳምፕ አድርገዋል obviously፣ ግን still there is no confirmation, okay? yes stochastic RSI 0 ነው እንደምታዩት። ፕላስ ደግሞ that MACD kind of good point። ፕላስ ደግሞ RSIም ጥሩ ፖይንት ላይ ነው ያለው፣ ግን በዚህ ፖይንት ላይ to be honest I don't recommend this guy. we need to wait for confirmation. ፕላስ ደግሞ ይሄኛው ከምንም በላይ ማክዲ አባት 0 ነው ያለው ይሄ ማለት ነው። እዚህ ጋር እንደምታዩት በቀደም ነግራቸዋለሁ። ይሄኛው ከመግዛታችሁ በፊት ከዜሮ በታች መሆኑን ማረጋገጥ መቻል አለባችሁ። ፕላስ ደግሞ ይሄኛው በእርግጥ ያው ባውንስ ባክ ሊያደርግ ይችላል፣ ግን it's not a kind of good point. ሜቢ የተወሰነ ፕሮፊት ልታገኙ ትችላላችሁ፣ ግን it's not a good point. ስለዚህ we need to wait. ሌላው ምንድነው ቢቲሲን ኢቴሪየም ነው። ኢቴሪየምም እንደዚህ እንደምታዩት ነው ያለው፣ ምንም አይነት ኮንፈርሜሽን የለም። ቤዚካሊ let me just maximize this guy. ስቶካስቲክ RSI የሱ ስንት ነው? በዚህ ካንድል ላይ 0 ነው። ኦኬ የሱም 0 ነው። ፕላስ ደግሞ ማክዲ kind of 20 ማክዲ ኔጌቲቭ 6 ነው። ያ ያለው ጋፕ ብዙ ሰፊ አይደለም፣ ጥሩ ጋፕ ነው ያለው። ስቲል ባውንስ ባክ ሊያደርግ ይችላል ኦር ኮንሶሊዴት ሊያደርግ ይችላል። we don't know, okay? we need to wait a couple of maybe like a couple of ካንድል አንድ ሁለት ካንድል መጠበቅ ይጠብቅብናል ማለት ነው። የስ ቀጣይ ካንድል ላይ በኦፕኒንግ ፖይንት ላይ መግባት ትችላላችሁ፣ ኦር እዚህም ይበቃኛል ብላችሁ ካሰባችሁ you can enter at this point as well. ሌላው BNB ትሬድ የምታደርጉ ከሆነ I think BNB kind of good point ላይ ነው ያለው፣ but ይሄ ራሱ በጣም መጠበቅ እንዳለብን የሚያሳየን ማለት ነው። ይሄ BNB ስቶካስቲክ RSI ስቶካስቲክ RSI የሱም ስቶካስቲክ RSI 0 ነው። በጣም ጥሩ ነው፣ ግን ያው ላይክ እንደነገርኳችሁ ምንም አይነት ኮንፈርሜሽን የለም። ምንም አይነት ባውንስ ባክ ኮንፈርሜሽን የለም። ኮንሶሊዴት ሊያደርግ ይችላል። ስለዚህ ይሄን ነው የምንፈራው ማለት ነው። ግን እንደነገርኳችሁ በዚህ ላይክ መግባት ትችላላችሁ ወር መግዛት ትችላላችሁ፣ ግን it's kind of not a good point. you need to wait. ሌላው ሌላኛው ሶላና ነው። ሶላና በእርግጥ ያው የተወሰነ ዳምፕ አድርጓል፣ አሪፍ ዳምፕ አድርጓል። በእርግጥ ያው የሱም አያችሁ ስቶካስቲክ RSI 0 ነው በዚህ ፖይንት ላይ። በእርግጥ ያው ክሪፕቶ ቅድም እንደነገርኳችሁ በዚህ በፖለቲካል ኢሹ የኢራንና የአሜሪካን ጦርነት በዛ ምክንያት ክሪፕቶ ላለፉት 4 ሰዓቶች ትናንትና በእርግጥ ዳምፕ አድርጎ ነበር የዋለው እና ዳምፕ እያደረገ ነበር የዋለው which is very nice basically። ይሄኛው ሶላና በእርግጥ ያው አሪፍ ዳምፕ አድርጓል። እሱም እንደነገርኳችሁ በዚህ ፖይንት ላይ መግዛት ትችላላችሁ፣ ለቀጣይ ካንድል መጠበቅ ይጠበቅባቸዋል ማለት ነው። because we need to see a confirmation bounce back confirmation ማየት or ማወቅ ይጠበቅብናል ማለት ነው። the best thing ሶላና እዚህ ጋር እንደምታዩት ይሄ ከዜሮ በታች ነው፣ ይሄ ኬ ማለት ነው። እና ይሄኛው ባውንስ ባክ ሊያደርግ ይችላል። ፕላስ ደግሞ ያው ሶላና አሪፍ ዳምፕ አድርገዋል እና ያንን ከግንዛቤ ውስጥ በማስገባት አሁን ሶላና ትሬድ የምታደርጉ ከሆነ ከነን ተራዲስ ፖይንት ኦር ለቀጣይ ካንድል መጠበቅ ይጠበቅብናል ማለት ነው። እና
ይህን ይመስላል። ፕሊስ እንደነገርኳችሁ ይሄን ቪዲዮ ላይክ ሼር ካላደረጋችሁ ፕሊስ ዱ ኢት ራይት ናው እና ለሌሎች ለብዙ ሰው እንዲደርስ ላይክ ሼር ፎሎ ማድረግ እንዳትረሱ። ሌላ ጥያቄ ካላችሁ መጠየቅ ትችላላችሁ ኮሜንት ሴክሽን ላይ። ፕላስ ደግሞ እናንተ የትሬድ የምታደርጉት ቶኬን የትኛው ቶኬን እንደሆነ ማሳወቅ ትችላላችሁ። ሜቢ ሚም ኮይን፣ ኤአይ ኮይን ኦር ሪል ወርልድ አሴት ቶኬን የትኛውንም ኮይን ማሳወቅ ትችላላችሁ። አናላይሲስ እዚህ ጋር ቼክ አድርገን ከዛ በኋላ ኤንትሪ ፖይንት እና ኤግዚት ፖይንት ዲስከስ ማድረግ እንችላለን ማለት ነው። ግን ከረንትሊ እነዚህ በጣም ቤስት ቶክኖች ናቸው። ያ ቢቲሲ ታውቃላችሁ፣ ቢቲሲ ቤስት ዋን እንደ ኢቴሪየም ሰው ምንም አይነት ሪስክ የሌለ ቶክኖች ማለት ነው። እና እነዚህን ትሬድ የምታደርጉ ከሆነም ካይንድ ኦፍ ቬሪ ጉድ you see this guy is almost trying to bounce back but yeah confirm አላደረገም still የሹ በዚህ አሁን like 7 am ነው but እዚህ ፖይንት ላይ probably bounce back ሊያደርግ ይችላል። ይሄኛው አሁን ኦኬ ይሄኛው bounce back ሊያደርግ ይችላል። still ዜሮ ነው የሚያሳየው ግን እዚህ ፖይንት ላይ ኢንተር ማድረግ ትችላላችሁ ባይዘ ምክንያቱም ከዚህ በኋላ I don't think so it's going to be dump maybe 63 ላይ or 63,100 አካባቢ የሚደርስ ከሆነ that is a good point but እዚህም maybe ኢንተር ልታደርጉ ትችላላችሁ። ሶላና maybe 75 ላይ see it's going to be maybe it's consolidating but yeah looks like going to consolidate but yeah we need to wait or እዚህ ጋርም ኢንተር ማድረግ እንችላለን። በእርግጥ I mean it's not very bad point መጥፎ ፖይንት አይደለም በነገራችን ላይ ይሄ ፖይንት ግን አሁን ያለንበት ዊኬንድ ነው you know you need to consider that as well. You don't know what's going to happen during the weekend. Okay, it's not a good weekend ላይ ትሬድ ማድረግ ብዙ ጊዜ ጥሩ አይደለም but sometimes ያልተጠበቀ ፕሮፊትም ደግሞ ልናገኝ እንችላለን ዊኬንድ ላይ ማለት ነው። ግን ይሄ ኢራር ነው በጣም ብዙ ጊዜ ሎዝ ነው የምናስተናግደው ዊኬንድ ላይ ማለት ነው። እና የተወሰነ ባውንስ ባክ አድርገው እንደገና ደግሞ ፕሮባብሊ ዳምፕ ሊያደርግ ይችላል ነገ ከነገ ወዲያ ማለት ነው። እና ይሄን ኮንሲደር ማድረግ ይጠበቅባቸዋል ማለት ነው። ያው I think that I mean ይሄ የዛሬ ቪዲዮ ይሄን ይመስላል። ሌላ ለማስታወስ ፈልገው ዶላር መግዛት ወር መሸጥ የምትፈልጉ ከሆነ ሌታስ ነው እንደ ኮሜንት ሴክሽን እሱንም ማሳወቅ ኦር ለምን ነው እንደ ኮሜንት ሴክሽን ላይ ማሳወቅ ትችላላችሁ። በዛ ሪጋርድም በዛ ዙሪያ ማገዝ እንችላለን ማለት ነው። እና የዛሬ ቪዲዮ ይሄን ይመስላል። ሌላ ጥያቄ ካላችሁ you can feel free to let us know in the comment section. That's all for today and then enjoy your day. Have a good day. Have a great weekend. Goodbye. Thank you.